ሰበር ዜና 52 ኮሌጆች ተሰርዘዋል። 52ቱም ኮሌጆች ከዚህ በኋላ ምንም አይነት ትምህርት እንዳይሰጡና እንዲያቋርጡ በዚህ ሰዓት ትዕዛዝ መተላለፉ ነው እየተነገረ የሚገኘው። የተሰረዙት 52 ኮሌጆችም በኢፌድሪ ትምህርትና ስልጠና ባለስልጣን በኩል እየሰረዘ እንደተደረገ ነው እየተነገረ የሚገኘው። ምክንያቱም ደግሞ ከዚህ ቀደም በዳግም ምዝገባው ላይ ባለመሳተፋቸው እንዲሁም በተጨማሪ ደግሞ እንዲሳተፉ የተለያዩ በደብዳቤ በስልክ የቀረበላቸው ጥሪ ችላ በማለትና ሄደው ድጋሚ ምዝገባ ባለማድረጋቸው ምክንያት እንዲሰረዙ መሆኑ ነው እየተነገረ የሚገኘው። ከዚህ በኋላ እነዚህ 52 ኮሌጆችም ህጋዊ አይደሉም። ስለዚህ በዛ ኮሌጅ ውስጥ የምትማሩ እንዲሁም ደግሞ ለመማር ያሰባችሁ ሰዎች አስፈላጊውና ሌሎች አማራጮችን እንድትጠቀሙ ጭምር መልእክት ማስተላለፍ ፈልጋለሁ። እነዚህ የተከለከሉት ኮሌጆች የትኞቹ እንደሆነ ማወቅ የምትፈልጉ ከሆነ ቴሌግራም ቻናሌ ላይ ሙሉን ፖስት አድርጌላችኋለሁ። የተሰረዙት 52 ኮሌጆች ላይ የምትማሩ ሰዎች እንግዲህ ሙሉ ለሙሉ ከዚህ በኋላ ማለት ነው ህጋዊ አይደለም፣ ሙሉ ለሙሉ ፍቃዳቸው ተሰርዟል። ሄዳችሁ ቴሌግራም ላይ የትኞቹ እንደሆኑ ማየት ትችላላችሁ። በዚህ ስም ወይም ደግሞ ባዮ ላይ የቴሌግራም ሊንኬን አስቀምጬላችኋለሁ። በሌሎች መረጃዎች በድጋሚ መልሳለሁ። እንዲሁም ቪዲዮ ለሚያስፈልገው ጓደኛችሁ ሼር አድርጉለት። መልካም ቀን ይሁንላችሁ።